ሄሞሮጂክ ፊቨር ምንድነው? What is hemorrhagic fever? ሰሞኑን በደቡብ የሀገራችን ክፍል የተከሰተ ሄሞሮጂክ ፊቨር የሚባል ህመም አለ። ለመሆኑ ይህ ህመም ምንድነው? ሰላም ውድ ቤተሰቦች፣ ይህን ቪዲዮ እስከ መጨረሻው ተመልከቱትና ሼር፣ ኮፒ ሊንክ እና ሪፖስት እያደረጋችሁ ለወዳጅ ዘመዶቻችሁ አጋሩ። ሄሞሮጂክ ፊቨር በተለያዩ የቫይረስ አይነቶች የሚመጣ ህመም ነው። ለዚህ ህመም የሚያጋልጡ ቫይረሶች በጣም ብዙ አይነት ናቸው። ነገር ግን ሁሉንም ጠርተር መጨረስ ስለማንችል በቤተሰቦቻቸው ብቻ ልንገራችሁ። አንደኛው አሬና ቫይሪዴ ይባላል። ሁለተኛው ፊሎ ቫይሪዴ ይባላል። ሶስተኛው ፍላቪ ቫይሪዴ ይባላል። አራተኛው ደግሞ ጉኒያ ቫይሪዴ ይባላል። በእነዚህ የቫይረስ ቤተሰቦች ውስጥ በጣም ብዙ ቫይረሶች አሉ። እነዚህ ቫይረሶች የሚያጠቁት ትንንሽ የደም ስር ውስጥ የሚገኙ ኢንዶቴሊያል ሴል የተባሉትን ነው። እነሱን በማጥቃት በቀላሉ መድማት እንዲከሰት፣ የደም አለመርጋት እንዲከሰት፣ ከፍተኛ የሆነ የሰውነት ሙቀት እንዲከሰት ያደርጋሉ። የዚህ ህመም ምልክቶቹ ድንገተኛ የሆነና ከፍተኛ የሆነ የሰውነት ሙቀት፣ ድካም ማለት፣ ሰውነትን መቆረጣጠም፣ ሆድ ቁርጠት፣ ማቅለሽለሽና ማስታወክ፣ ከዚያም በአፍንጫ በድድ እንዲሁም በተለያዩ የሰውነት ክፍሎች ደም መፍሰስ፣ የሰውነት መብለዝ፣ አይን ወይም ሰውነት ቢጫ መሆን፣ የደም ግፊት መቀነስ ናቸው። የምንከላከልባቸው መንገዶች፣ አንደኛ በዚህ ህመም የተጠቃን ሰው ለብቻው ማስቀመጥ፣ ፌስ ማስክ፣ መነጽር፣ ጓንት፣ ጫማ እንዲሁም አልባሳት መልበስ፣ ከታመመ ሰው የሚወጡ ፈሳሾችን አለመንካት፣ አካባቢውን በአልኮልና በተለያዩ ኬሚካሎች ማጽዳት እንዲሁም አጎበርና ሌሎች መከላከያ መንገዶችን መጠቀም እጅግ አስፈላጊ ነው። ማሳሰቢያ፣ ድንገተኛና ከፍተኛ የሆነ የሰውነት ሙቀት እንዲሁም የድድና የአፍንጫ እንዲሁም የተለያዩ ቦታዎች ላይ መድማት ከተከሰተ በአካባቢው ወዳለ ጤና ተቋም በመሄድ ሕክምና ማድረግ በጣም ብልህነት ነው። እኒህ ምልክቶች የታየበት ሰው ካለ ኮመንት ላይ መልእክታችሁን አስተላልፉልን። እናመሰግናለን።